አሁን የደረሰን ሰበር ዜና አለን። ከጎንደር ተነስቶ ጎርጎራ ሊያርፍ የነበረ አንድ የመከላከያ ሄሊኮፕተር ጉዳት ደርሶበት እንደወደቀ ምንጮቻችን ገለጹ። ምንጮቻችን እንደገለጹት ይህ ሄሊኮፕተር ከፍተኛ የሀገሪቱን ባለስልጣናትና ጋዜጠኞችን ጭኖ ነበረ። በአማራ ክልል ባለ ጸጥታ ሁኔታ የተነሳ በአሁን ሰዓት ላይ የመንግስት ባለስልጣናት ለጉዞ የሚጠቀሙት ሄሊኮፕተሮችን ሲሆን ማለትም የመከላከያ ሄሊኮፕተሮችን በአብዛኛው ይህች የመከላከያ ሄሊኮፕተር በዛሬው ዕለት ከጎንደር ወደ ጎርጎራ ሪዞርት በርካታ ባለስልጣናት ተማልሰዋለች። ከምሽቱ 11 ሰዓት አካባቢ የሀገሪቱን ርዕሰ ብሔር ታዬ አጽቀሥላሴን ጨምሮ የተለያዩ ባለስልጣናትን ይዛ የመጣች ሄሊኮፕተር ተመልሳ ወደ ጎንደር በመሄድ እንደገና ደግሞ ምክትል ጠቅላይ ሚኒስትሩን አቶ ተመስገን ጥሩነህን እንደዚሁም የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርን ጨምሮ ወደ 19 የሚሆኑ ሰዎችን ጭና 12 ሰዓት ከ45 አካባቢ ጎርጎራ ላይ ልታርፍ ስትል አደጋ አጋጥሟታል። ይህች የመከላከያ ሄሊኮፕተር በዛሬው ዕለት ከጎንደር ወደ ጎርጎራ ሪዞርት በርካታ ባለስልጣናት ተማልሰዋለች። ከምሽቱ 11 ሰዓት አካባቢ የሀገሪቱን ርዕሰ ብሔር ታዬ አጽቀሥላሴን ጨምሮ የተለያዩ ባለስልጣናትን ይዛ የመጣች ሄሊኮፕተር ተመልሳ ወደ ጎንደር በመሄድ እንደገና ደግሞ ምክትል ጠቅላይ ሚኒስትሩን አቶ ተመስገን ጥሩነህን እንደዚሁም የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርን ጨምሮ ወደ 19 የሚሆኑ ሰዎችን ጭና 12 ሰዓት ከ45 አካባቢ ጎርጎራ ላይ ልታርፍ ስትል አደጋ አጋጥሟታል። በዚህ ሰዓት የተሰሙ ሁለት መረጃዎችን እነግራቸዋለሁ። በተከሰከሰው ሄሊኮፕተር ውስጥ ያሉትም ሁሉም ህይወታቸው ማለፉ ተሰምቷል። እንደዚሁም ደግሞ ጠቅላይ ሚኒስትር አብይ አህመድም የአዲስ አበባ ነዋሪዎችን በይፋ ይቅርታ ጠይቀዋል። ለምን ይቅርታ ጠየቁ የሚለውን ጨምሬ ዝርዝር መረጃን ወደ እናንተ አደርሳለሁ። እናንተ ግን ይህንን እዚህ ጋር የምታዩትን የመደመር ምልክት በመንካት የቤተሰብ አባል እንድትሆኑ በአክብሮት ትጠየቃላችሁ። ሰበር መረጃ ወጥቷል። ወታደራዊ ሄሊኮፕተር ተመቶ ወድቋል ተብሏል። በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ ጎርጎራ ከተማ አቅራቢያ ደብረሲና ተብሎ የሚጠራው አካባቢ አንድ ወታደራዊ ሄሊኮፕተር ተመቶ ወድቋል ተብሏል። የሄሊኮፕተሩ ባለስልጣናት ሳይዝ አይቀርም እያሉ ነው የመረጃ ምንጮች የሚገልጹት። ከዚህ ጋር በተያያዘ እንግዲህ እነማን በውስጥ እንዳሉ ባይታወቅም ግን የመረጃ ምንጮቹ ምናልባት ዛሬ በጎንደር ዩኒቨርሲቲ የተለያዩ ፕሮጀክቶችን ሲመርቁ ከዋሉ ባለስልጣናት መካከል የሀገሪቱ ርዕሰ ብሔር ፕሬዚዳንቱን አቶ አገኘሁ ተሻገር፣ የፌዴሬሽን ምክር ቤት አፈ ጉባኤን ጨምሮ ሌሎች ባለስልጣናትም ይኖራሉ ነው የሚሉት። እንደ መረጃ ምንጮቹ ከሆነ ሄሊኮፕተሩ መጀመሪያ ከጎንደር ወደ ጎርጎራ አንድ ጊዜ ሄደ። ከዛ በኋላ ተመልሶ እንደገና ከጎንደር ሌሎችን ሲያመጣ በሁለተኛ ዙር ሲመለስ ነው ጥቃት የተፈጸመበት ብለዋል። ከዚህ ጋር በተያያዘ ፋኖ ጥቃቱ ስለመፈጸሙ ገልጿል። በአማራ ክልል መዲና በባህር ዳር ከተማ ጠዋት ላይ ስለተከሰተው ነገር መረጃ ድርሻችሁ እንደነበር ይታወቃል። አሁን ምን ተፈጠረ፣ ምንስ ተደረሰ የሚል ጥያቄዎች እየቀረቡልኝ ይገኛሉ። ሰበር መረጃዎች እንድታገኙ በቅድሚያ ፎሎ ማድረጋችሁን ላስታውሳችሁ። በባህር ዳር ከተማ በአሁኑ ሰዓት የተኩስ ልውውጥ ድምጹ መቆሙን ነዋሪዎች ከስፍራው መረጃውን አድርሰውኛል። ጠዋት በባህር ዳር መግቢያና በአንዳንድ የከተማዋ አካባቢዎች ላይ ከባድ የተባለ የተኩስ ልውውጥ ሲደረግ ነበረ። አሁን ላይ ግን በአንጻራዊነት የተኩስ ልውውጡ መቆሙንና ከዚህ ባለፈም የባጃጅና ሌሎች